ሰላም እንዴት ናችሁ? ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ናችሁ? አልሐምዱሊላህ እኔ በጣም ደህና ነኝ። ያው እንግዲህ በጣም ይቅርታ ድምጽ ትንሽ ጉፋን ነገር ያዝ ስላደረገኝ ነው። ሰሞኑን አቧራ ሳቦል ነበር የከረምኩትና ለዛ ይመስለኛል። እና የቻናሌ ቤተሰቦች ዛሬ ይዤላችሁ የመጣሁት ለጋምቦ ለገሂዳ የሚባል ሀገር የምናደርሰውን እቃ ነው። እንግዲህ የዚች እህታችን እቃ በምታዩትን 4 እቃ ቁምሳጥን፣ ኮስሞቲክስ፣ ቲቪ ስታንድ እና ክችን ካቢኔት ተንቀሳቃሽ ክችን ካቢኔት ነው። ይሄን እቃ እንግዲህ ከሰርተን ጨራርሰን ፎቶ ለማሳየት ለመላክ ብንሞክርም ስልኳ እንዳጋጣሚ ሆኖ እሷ ወደ ሀገር ውስጥ ስለገባች ውጭ ላይ ያለውን ስልኳን ነበር የምናውቀውና አልተገኘችም። እንግዲህ ምናልባት ካየሽው ኦንላይን ላይ ይሄንን ይመስላል። ምክንያቱም ወደ ሀገር ውስጥ ገባለሁ ብላኝ ነበረ። ምናልባት ገብታ ከሆነ እንግዲህ ስልኬን ስለምታውቀው እስከምትደውልኝ እጠብቃለሁኝ። እና እንግዲህ የምታዩትን ይሄን ክችን እዚህ ጋር ቲቪ ስታንዱ፣ ሌላው እዚህ ጋር በምታምርዬ ቀለል ያለች ኮስሞቲክስ እና ተጨማሪ አራተኛው ቁም ሳጥን ነው። 4 ተከፋች እነዚህ ሲልቨር ከለሮችን እና በወርቃ መቀላቅለን ሁለቱን፣ ሌላው ደግሞ ነጭና ሲልቨር አድርገን እንቀባላት ባዘችው መሰረት እንደዚህ አድርገን ሰርተናል። እንግዲህ ይህንን ቪዲዮ ሼር እያደረጋችሁ ለሷም እንዲደርሳት እንዲሁም ደግሞ የዛ አካባቢ ሰዎች ካላችሁ የምንለካላችሁ ነገር ካለ በዛው እግረ መንገዳችንን አካባቢው ላይ ካለ ማዘዝ እንድትችሉ መናገር ትችላላችሁ። አካባቢ ትንሽ የጸጥታ ችግር አለ። እዛ አካባቢ ላይ እንግዲህ ሰላም ሲሆን እኛም ወስደን እንደምናደርስ ነው እንግዲህ ተስፋችን። እና እንግዲህ እያንዳንዱን እቃ እየከፋፈትኩኝ አሳያችኋለሁኝ። ይሄው ግን እንደምታዩት ክችኑ በጣም በሚያምርና ውስጡም ውጭም የተቀባ ከውጭ በኩል ሻይን የሚያደርግ ሲልቨር ወይም ደግሞ ብራማ ከለር የተቀባ ተንቀሳቃሽ ነው። ከላይ የተጠቀምነው ክችን ቦርድ ነው እና ይሄን የሚያምር ክችን እያንዳንዱን በዳርና በዳር በኩል ላይ መስታወት ነው የተጠቀምንላት። እንግዲህ ድፍንም ማድረግ ይቻላል። ውስጡም እንደምታዩት ይወድቃል ምናምን የሚባል ስጋት በፍጹም እንዳታስቡ። እዚህ ጋር ስራችን ጥንካሬ ያለው ጋራንቲው ያለምንም ስጋት የምትጠቀምበት ነው። ሌላው እያንዳንዱ ፓርት ላይ መክፈያዎችን አድርገናል። መክፈያዎቹ ራሱ እቃ ስታስቀምጡባቸው የፈለጋችሁትን አይነት እቃ መሸከም እንዲችሉ አድርገን ነው የምንጠቀመው። ጠንካራ መክፈያ ናቸው እያንዳንዳቸው። እና እንግዲህ እህት ወንድሞቼ እናንተም ክችን ስታሰሩ ለጭቃ ቤት ለብሎኬ ቤት ምናምን እያላችሁ ስትሉ እሰማለሁኝና በፈለጋችሁትን አይነት መስራት እንችላለን እንደ ፍላጎታችሁ። ለጭቃ ቤትም ለክችንም ይሄ አሁን ተንቀሳቃሽ ነው። የፈለጋችሁበት ቦታ ላይ ቦይ ቤት መቀየር ስታስቡ ሌላም ነገር ስታስቡ ማዘዋወር እንድትችሉ እና በቀላል በሁለት ሰው ማንቀሳቀስ እንድትችሉ ተደርጎ የተሰራ አሪፍ ክችን ካቢኔት ነው እና በጣም በሚያምርና ጽድት ባለ ስራ ነው የሰራንላት። እንግዲህ እህታችን ትእዛዝሽን መሰረት በማድረግ ሰርተንልሻል። ይሄ እንግዲህ ሳይዙ ባለ 2 ሜትር ነው። ክችን ቦርዱ ወደ ውጭ ወጣ ያለው ያው ቤቱ ላይ ሲደርስ እንቆርጠዋለን በሚል ነው እና ይሄንን ይመስላል ክችን ካቢኔቱ። ቀጣይ እንግዲህ ወደ ቲቪ ስታንዱ ነው ይዣችሁ የምገባው። ቲቪ ስታንዱ በጣም በሚያምርና ጽድት ባለ ስራ የተሰራ ስራ ነው። ከለሩ በነጭና በሲልቨር ብራማ ከለር ካሁን በፊት ይሄን ነው የሚመስል ቲቪ ስታንድ ሰርተን እዚህ ኬሚሴ ላይ ያስረክበን ነበርና ያንን አይታ ነው እሷም እህታችን ምርጫ ያደረገችው እና ምናልባት እዚህ ጋር ወደ ጎን ያለው ሳይዙ በጣም ሰፊና ትልቅ ነው። ቢያንስ እስከ 50 እና 43 ኢንች ቲቪዎችን መያዝ የሚችል ነው። በግራና በቀኝ በር ነው ያደረግንላት። ሌላው በግራ እነዚህ እቺ መደርደሪያዋ መጽሐፍም ሆነ አንዳንድ ሌሎች ነገሮችን ለማስቀመጥ እንዲመች አድርገን ነው የሰራ ነው። ወደ ሶስተኛው ስራ ይዣችሁ ስገባ ይሄ ቲቪ ስታንድ ነው። ቲቪ ስታንዱ ማስተዋት ከታች 3 መሳቢያዎችና በግራ በኩል በዚህኛው በኩል ደግሞ በቀኝ በኩል ረጅም መሳቢያ ሌላ ወንበር አድርገን እንደዚህ በሚያምር አድርገን ጽድት አድርገን ሰርተንላታል። እንግዲህ ይሄን ቪዲዮ ላይክ እያደረጋችሁ ሼር እያደረጋችሁ ለብዙ ሰዎች አድርሱልኝ። ሌላው በግራና በቀኝ መደርደሪያዎቹ የተሟሉ ናቸው። መስተዋቱም ሁሉም ተገጣጥሞለታል በጣም በሚያምር ማለት ነው። ወደ አራተኛው ስራ ይዣችሁ ስገባ ቁም ሳጥኑ እንደምታዩት ሲልቨር ከለር በወርቃማ ያው ቀላቅል ባለችው መሰረት ነው። እንደምታዩት በጣም ሰፋፊና መደርደሪያው እንትኑ ወደ ውስጥ ጥልቀቱ ራሱ በጣም በሚያምር ነው። እኛ ስራችን ብዙ ቦታ ላይ ቁም ሳጥን እንግዲህ ሲሰራ 40 ስፋት 45 ስፋት ምናምን ይሰራል። እኛ አነሰ ከተባለ 50 ነው የምንሰራው። እንደ ትእዛዛችሁ ደግሞ 55ም 60ም አድርገን መስራት እንችላለን። በዛ መሰረት በታዙ ቁም ሳጥናችሁን በጣም አሪፍ ነው። ወደ ጎን እንግዲህ 4 ተከፋች ስንሰራ 2 ሜትር ነው። ወደ ላይ ደግሞ ስንሰራ ኖርማል ፋብሪካውን 240 እስከ 250 ድረስ ማደግ የሚችል ነው ስራችን። እንግዲህ መስተዋት ይሄ ስውር መስተዋት ነው የተገጠመለት። ከውስጥ በኩል ላይ ብዙ ጊዜ ስውር መስተዋት መጠቀም ለእናንተ አዋጭነት አለው። ምክንያቱም ከውጭ መስተዋት በሚሆንበት ሰዓት ላይ ካልተለጣፊ ካልሆነ ታሳሪ ከሆነ
ምክንያቱም ይሰበራል። ያንን በየጊዜው መቀያየሩ ለእናንተ መከራ ስለሚሆን ማድረግ ያለባችሁ መስተዋት፣ ስውር መስተዋት ብታደርጉ ከአገልግሎትም አንጻር ከኪሳራም አንጻር ተጠቃሚ የምትሆኑበት ነገር ነው። እንግዲህ የእህታችን ስውር መሳቢያ አድርገንላታል። ከውስጥ መስተዋቱም መሳቢያውም ስውር መሳቢያ ነው። ከውጭም ማድረግ ይቻላል። የመሳቢያ እንደ ፍላጎታችሁ ነው፣ ችግር የለውም። ሌላው ኮምፎርት ማስቀመጫው በጣም ሰፋፊ እና ትልልቅ እቃዎችን መያዝ እንዲችል ተደርጎ የተሰራ ጽድት ያለ ስራ ነው። እህታችን እንግዲህ እቃሽን እንዳየሽው ምንም ጥርጥር የለውም እንደምትደውይልን እና አካባቢሽን ቦታውን በደንብ ግልጽ አድርገሽ ታስረጅልና እኛም ወስደን ገጣጥመን በአካል እንደመጣሽ እንደምትመጭ ነግረሽናል። በአካል ተገናኝተን ደግሞ እንግዲህ ከተቻለ ከአንቺም ጋር ቪዲዮ የምንሰራ ይሆናል። እንግዲህ ከወንድሞቼ ይሄንን የሚያምር ስራ ያዘችን እህት ዘይባ ትባላለች። የለጋምቦ ለገሂዳ የሚባል አካባቢ ነዋሪ ናት እና ወደዛው እናደርሳለን ኢንሻአላህ። ማዘዝ ስትፈልጉ እናንተም ስክሪን ላይ ባለው ስልክ ቁጥር እየደወላችሁ ማዘዝ ትችላላችሁ። ኑሩ መሐመድ ፈርኒቸር ሁሌም ቢሆን አስተማማኝ ዋስትና ያለው ስራ እየሰራ ያስረክባችኋል። እንግዲህ ኢንሻአላህ ሰሞኑን ወደ ሀርቦም ወለዲም ሌላም አካባቢዎች ላይ ያደረስናቸው እዚሁ ከሚሴ ላይ ያስገባናቸው በጣም ብዙ ስራዎች ስላሉ እነሱን ጊዜያችንን እየጠበቅን የምንለቅላችሁ ይሆናል። ነገር ግን እናንተ በተቻላችሁ አቅም ሁሌም ስራችንን ላይክ እያደረጋችሁ ሼር እያደረጋችሁ በደንብ አድርጋችሁ አበረታቱኝ እላለሁኝ እና ዋጋ እነግራችሁ ነበረ፣ ግን ዋጋ ላይ ትንሽ ሰሞኑን ያለመረጋጋት ነገር ስላለ ዋጋው ይረጋጋና ኢንሻአላህ አዳዲስ ሂሳቦችን እያወጣሁኝ የምነግራችሁ ይሆናል። ሰላም ለሀገራችን፣ ሰላማችን ይብዛ ለሁላችንም። እወዳችኋለሁ፣ አከብራችኋለሁ። ሰላማችሁ ይብዛ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።